ኢትዮጵያ ውስጥ ዶሮ እንበላለን የምንለው ከዚህ ቀደም ዶሮ ሳይሆን ሽንኩርት ነው የምንበላው። ኦ ማይ ጋድ! ሽንኩርት ውስጥ ትንሽ ዶሮ ጨምረን ከዛ ዶሮ በላን እንላለን እንጂ ፕራይመሪ የሚበላው ሽንኩርቱ ነው። ሽንኩርቱን መብላት ሳይሆን ወደ ዶሮ መብላት እንድንሸጋገር ነው የሚያስፈልገው። ተጠብሶ በጣም ብዙ ዘይት ብዙ ሽንኩርት ሳይኖርበት ዶሮውን ከዳቦ ጋር ያደረግን መብላት እንድንችል ነው ዋናው ፍላጎት። እንደ አብይ ድፍረት ይስጣለው ካምባራ የሚባለው አረ ያወረዳችሁ ነው ሰዎች። አብይ ነገሮችን ማደደብ በጣም ይችላል። ኮርቷል እሱ ልጅ ከረባት እየቀያየረል ይመጣል ሽክ ብሎ። ለዛ እኮ ነው እኔ ገርሞኝ የሱ ቢጤዎችን እንዴት ደደቡና እዚህ ደረጃ ላይ መድረስ እንደሚቻል የሚያሳያቸው ያለው። በሰማይ ለሚበሩ መርከቦች ያስጀመርነው ወደብ በሰማይ ለሚበሩ መርከቦች አረ ጉድ ነው ልጅውን ነካ። እኔ የማን ነው ችግሩ ነው? ዝም ብሎ እያዩት እኮ ነው እንጂ እሱ መታከም ያለበት አይደል? ይሄማ በጣም ደስ የሚል አሻንጉሊት መጫወቻ ማለት ነው። ችግሩ መሳሪያ ምናምን ስለያዘ ነው። ጻል ልጅ ማለት ነው። ለጻል ልጅ መሳሪያ አይሰጥም አይደለም። ደንቆሮ ሲመራው ሀገሩን ይሄ ነው ችግሩ። የተማረ ይፈራል። ኬት ነው የተሰበሰቡት ነው የሚገርመኝ። ኬት ነው የተገናኙት? አንድ አይነቱን ሰብስቦ ስልጣን ላይ ቁጭ ያደረጋቸው ማለት ነው አዳሚ። ከዛ እሱ ድግስ ይደግስልኛል